ሊደፍረኝ ነው። አብራችሁ የቆያችሁ ሰዎችን ሊደፍረኝ ነው። በፖሊስ ያስወጣችኝ ሊደፍረኝ ነው ብላ ነው። ምክንያቱም ነገ ጠዋት ወረቀቴ ከተስተካከለ ሕክምና ይስተካከላል፣ ብር ይስተካከላል፣ ሁሉም ይስተካከላል። ለምን አልቅሳ ይሄን ነገር እንዳረግ ወደ እሷ እንድዞር ካረገች በኋላ ልክ ያቺ ቀን ስትደርስ ደግሞ ፖሊስ ጠርታ ቁጭ ባልኩበት ፖሊስ ጠርታ ሊደፍረኝ ነው ብላ ወረቀቱን እኔ አለ ቤቴ ቁጭ አድርጌዋለሁ። ማስረጃ አምጥቼ ያሳያሉ ፖሊሶች ሊደፍረኝ ነው ያለችበት ምን ያለችበት ወረቀት። እንግዲህ አስቦ ልክ ያቺ ቀን እንደነገ ቀጠሮ 9 ሰዓት ላይ ጠዋት ቀጠሮ ስለነበረኝ እንደዛሬ ማታ ሊደፍረኝ ነው ብላ በፖሊስ አስወጣችኝ። ወረቀቱን አልሰጠህም ማለችኝ። ይኸው ዛሬ ላይ ደግሞ የ6 ሰዓት ኦፕሬሽን አድርጌ ነገን እንዳልሰራ በልጅነት ያደረገችኝ ገባ። እስከ ዛሬ ተናግሬው አላውቅም። ስለሷም እንደዚህ ብዬ አላውቅም። ክፋቷ እንዲህ ብዬ አላውቅም። ዛሬ ግን በቃ ከዚህ በኋላ ምንድን ነው ሰው ልጅ ክፋቱን እውነቱን ማወቅ አለበት። እኔ እግዚአብሔር ይመስገን አሁንም ቢሆን እግዚአብሔር ሰላም አድርጎኛል። ኦፕራሲዮኑን በሰላም ተጠናቋል። ትናንት ሙሉ ቀን ነው ኦፕራሲዮን ያደረኩት። ለ3 ሰዓት ያህል እኔ ኦፕራሲዮን ከተደረኩ በኋላ ለ3 ሰዓት ያህል አልነቃውም። ማርያማዊት ከኔ ጋር ነበረች። ሳልነቃ በቃ አንድ ሰው ሲወጣ አይታ በእንትን ደንግጣ የሞተ ሰው ፍሪዝ ነው ፀጉሩ እኔ መስሏት አለቀሰች፣ ጮኸች። ኖ እሱ አለው ውስጥ ነው አልነቃም፣ ነጊ በሏት አስገቧት። ውስጥ ገብታ ስታየኝ እኔ አልነቃሁም። ሳልነቃ ግን የማደርገው እንቅስቃሴ የነበረው ግን በቃ እዚህ ጋር ስትነግረኝ ከነቃው በኋላ በስልክ ለእህቴና ለእኔ ስትነግረኝ በጣም ያሳዝናል። ማለት ስቲል ከኔ ጋር ያለች እሷ ነች እና በጣም ነው ያለቀሰችው። ሳልነቃ የማደርገው የነበረውን እንቅስቃሴ በቃ በጣም ስቅ ይለኛል፣ በጣም ትንፋሽ ያጥረኛል ምናምንና ዶክተሮቹ ኖርማል ነው ይሏታል።